ይህ አፕሊኬሽን በጣም ከምታስቡት በላይ በጣም ጠቃሚ አፕሊኬሽን ነው። አፕሊኬሽኑ የሚሰራው ነገር ምንድነው? ለልጆች አስፈላጊ የሆኑ እያንዳንዱ ትምህርታዊ የሆኑ ነገሮችን እዚህ አፕሊኬሽን ላይ ታገኙታላችሁ። አንድ ህጻን ልጅ ትምህርት ቤት በሚገባበት ሰዓት ላይ የመጀመሪያ የሚማረው ነገር ምንድነው? የተለያዩ ስዕሎች ላይ ቀለም ማድመቅ፣ ሲቀጥል ደግሞ ፊደሎችን ማወቅ፣ ከዚህ በተጨማሪ የተለያዩ ኮንቨርሴሽኖችን መለማመድ ነው። ነገር ግን እዚህ አፕሊኬሽን ላይ ሁሉንም በአንድ ታገኙታላችሁ። ወላጆች እንግዲህ ይህንን አፕሊኬሽንን እስካሁን ድረስ ዳውንሎድ ሳታረጉ ልጆቻችሁን ትምህርት ቤት ብቻ እያስተማራችሁ ከሆነ ልጆቻችሁን በጣም እየጎዳችኋቸው ነው። ማድረግ የሚጠበቅባችሁ በጣም ቀላል ነገር ነው። ወደ ፕሌይ ስቶር ኦር ደግሞ አፕ ስቶር ላይ ሄዳችሁ ጊግል አካዳሚ ብላችሁ ዳውንሎድ ታደርጋላችሁ። ከዚህ በተጨማሪ ማድረግ የሚጠበቅባችሁ በምከፍቱበት ሰዓት ላይ የሚጠይቃችሁ ኮድ አለ። እሱ ላይ ይህንን ኮድ ማስገባት ትችላላችሁ። በመቀጠልም ልጆቻችሁ ታብሌት ኦር ደግሞ ሌላ ዲቫይስ ካላቸው ወላጆች ደግሞ የልጆቻችሁን ስልክ በሌላ ዲቫይስ አድርጋችሁ ይህንን አፕሊኬሽንን በሚጠቀሙበት ሰዓት ላይ መቆጣጠር ትችላላችሁ ማለት ነው። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ፎሎ ላይክ ማድረጋችሁን እንዳትረሱ።